አራት ንዑስ ክፍል ያላቸው ሲሆን እነሱም እነዚህ ተደምረው በአጠቃላይ በእንግሊዝኛ ውስጥ 12 አይነት የቴንስ ወይም የቨርብ ፎርም አለ ማለት ነው። ስለዚህ እነዚህን በዝርዝር ስናይ ከፕሬዘንት ቴንስ ስናል በፕሬዘንት ቴንስ ወይም የአሁን ጊዜ በሚወክልልን የቨርብ ፎርም ውስጥ ከስሩ 4 ንዑስ ክፍል ያሉ ሲሆን አንደኛ ሲምፕል ፕሬዘንት ወይም ቀላል የአሁን ጊዜ የሚያሳየን የቨርብ ፎርም ሲሆን የቨርብ ፎርሙን ስናይ ሰብጀክት ፕላስ ቤዝ ቨርብ ወይም ሩት ቨርብ የምንጠቀመው የቨርብ ፎርም ይሄ ከሆነ ሲምፕል ፕሬዘንት ይወክላል ማለት ነው። ቤዝ ቨርብ ማለት ገና ከዲክሽነሪ እንደወጣ ወይም ሩት ቨርብ ብለን ምንም ሳንቀያይረው የምንጠቀምበት የቨርብ ፎርም ይሄ ሲምፕል ፕሬዘንት። ሁለተኛ የፕሬዘንት ቴንስ ንዑስ ክፍል ሲምፕል ፕሬዘንት ኮንቲኒዩስ ወይም ፕሮግሬሲቭ ሲሆን ይህ የቨርብ ፎርም አሁን እየተከናወነ ያለ ድርጊት ለማሳየት የምንጠቀምበት የቨርብ ፎርም ነው። አወቃቀሩ ኢዝ አምን አር ፕላስ አይኤንጂ ፎርሙ የምንጠቀምበት የቨርብ ፎርም ሲሆን አገልግሎቱም ይሄ ነው። ሶስተኛ ፕሬዘንት ፐርፌክት ሲሆን ፎርሙም ሃፍ ፕላስ ወይም ሃዝ ፕላስ ቨርብ ስሪ ፎርሙ የዚህን ያወቃቀር ከተጠቀምን ይሄን ፕሬዘንት ፐርፌክት ፎርም ይሆናል ማለት ነው።